እኔ በህይወት እስካለሁ ድረስ እሷን ከማግባት ወደ ኋላ አይደለም። እሺ አልን። ጠዋት ተነሳን። መቼም ብርድ ልብስ በብርድ ልብስ ነው ላይ ልብሱ ስታላ አሁን መኮንን እዚች ጋር የተቀመጠው 22 ዓመት ነው ምናምን ታግሶ ነው። ወደ ሩሲያ ልትወስደኝ ነው ተመሻ። በእግራችን የ5 ኪሎ ሜትር መንገድ አለች፣ እዛ ትሄዳላችሁ አለ። ፈንቴ ጆሮ እንዲህ ስጀምርለት ሃ ሃ ሃ ሃ መኮንን እንዲህ ነው እንዲህ አልከኝ አለል። ከባለሙያ ጋራ እንደዚህ ብናወራው የሁሉ ባለሙያ አለ። የዚህ ሁሉ ሐሳብ እንኳን ደህና መጣ። እንደና ቆያችሁኝ። ስለመጣችሁ በጣም ደስ ብሎኛል። እኔም ስላገኘኋችሁ በጣም ደስ ብሎኛል። በተጨማሪ ደግሞ በእርግጥ በዚህ ቤት ውስጥ አልነበርኩም፣ በዚህ ግቢ አልነበርኩም። ግን እዚህ ግቢ ውስጥ ያፈራቸው ለእኔ እዚህ መድረስ ትልቅ አስተዋጽኦ ያደረጉ ሁለት ትሩፋት ያደረጉልኝ፣ እዚህ ቤት ከወሰዱት እውቀት ትሩፋት ያደረጉልኝ ሁለት ወዳጆቼን እዛ ጋ አግኝቻቸው እጅግ አድርጌ ተደስቻለሁ። በዚህ አጋጣሚ ብታመሰግኑልኝ ለእኔ እዚህ መድረስ ሄለን እሸቱና ፍቅርተ ደሳለኝ። ፍቅርተ ተነሷ። በጣም ነው የማመሰግነው። ያለ እናንተ አይሆንም ነበር፣ ሆኗል። እናመሰግናለሁ። አይነ ጥላ ነው። እሺ ይቅርታ፣ በጣም ችግር የለም። አባዬ እያልኩ ነው መቀጠል ያለብኝ? አንዴ ሆኗል። ከ4 ዓመት በፊት ምክንያቱም የእውነቴን ነው አባዬ ሲሉ ነው አይደል የምትወደው? ኦፊሻሊ መጠሪያም እሱ ሆኗል። የዛሬ 4 ዓመት ገደማ በፊት ከአርቲስት ድምፃዊት ከለምለም ሆነን አሊያስ ተስፋዬ ቤት አንዲት ፕሮግራም አዘጋጅተን ነበር። የባህል ፕሮግራም ታስታውስ ከሆነ ከ4 ዓመት በኋላ እዚህ ድጋሚ ተገናኘ። ደስ ብሎኛል ስላገኘሁ። እኔም ደስ ብሎኛል። አባዬ ቁጡ ነህ? አይደለሁም። አዎ፣ ግን ረድብት የሚሉ ሰዎች አንዱ ነኝ። ምንድን ነው ረድብት እንደነገር ይዘ ተፈጥሮ እኔ በተፈጥሮ ነው የሚይዘው እና ግን ደግነቱ ወዲያው ይጠፋልኛል እና ስናድር በቃ እንጂ እንደዚህ ቁጡ ምናምን አይደለም። እኔ ሳቅ ጨዋታ ነው የምወደው። የቂርቆስ ሰፈር ልጅ ነህ። ቂርቆስ ደግሞ በጣም የአራዶች ሰፈር ነው። የአራዶች ሰፈር ነው የሚባለው ቂርቆስ። እዛው ነው ተወልደህ ያደግከው፣ ቤተሰቦችህም እዛው ናቸው። አንተ ግን ይሄ እንዴት ነው ዘይ የምንለው አለ አይደል? ያነጋገር ስላንግ ብዙ ጊዜ ወደ ክፍለ ሀገር ሄዳል የምትጫወታቸው ገጸ ባህሪዎች እንደሆኑ አውቃለሁ እኔ በግልና ምን ያህል ቢዋዋዱ ነው እንደዚህ ከካራክተርም ውጪ ያንተ አንደበት ሆኖ እስኪቀሩ ድረስ ያደረጋቸው? እኔ ያው ፍቅር ነው የምለው። ፍቅር ለእንደዚህ ከገጠር ለመጡ ሰዎች የነበረኝ ፍቅር ለየት ይላል። አዩኝም አላዩኝም እነሱን የመስማት ፍላጎቴ ከፍተኛ ነው እና ከእያንዳንዳቸው ከሚወጣቸው ቃላት ውስጥ እዚያቸውን ይዞ የማስቀረት ያሉበትን አባባል ራቅ ብዬ ራሴ ደግሜው ለራሴ አረጋግጬ እስካልሆነ ድረስ መያዝን ካላረጋገጥኩ መከተሌን አላቆምም ነበር እና በጣም እወዳለሁ። መውደድ ነው በቃ፣ ሌላ እንትን የለውም። እና ብዙ ጊዜ ከገጠር የመጡ ሰዎች ኋላ ቆማለሁ፣ መንገድም ላይ ካገኘው እከተላለሁ፣ አያቸዋለሁ። የተለየ ነገር ካየሁባቸው ደግሞ እሱን ነገር የመያዝ ፍላጎቴ ከፍተኛ ነው። ሳላውቀው ነው ይሄን የማደርገው እና በዚህ ይመስለኛል። መልካም። ቅድም እያነሳሁኝ ነበረ ተዋናይ ቀርቶ በጎደለ ግባ በሚለው ነው። እነዚህን ሁለት ልጆች ከማግኘት በፊት መጀመሪያ የገባሁበት በ6 ወር የሚል የድሮ የጸጋዬ ገብረመድኅን ቲያትር ነው። እዛ ላይ መብራት ነበር የምሰራላቸው። ምክንያቱም የጨረስኩት እንዳልሽው ተግባርን የጨረስኩት ለ3 ዓመታት መብራት ኃይልም ሰርቻለሁ። ከዛ ምንም አልጠመኝም የመብራቱ ነገር እና ጥዬ ወጣሁ። በራሴ እንትን ወጣሁ። አጋጣሚ ወደ ጽሁፉ ነበር እንኳን አመጣጤ
ዛሬ አሜሪካን የሚገኝ ተመስገን መላኩ የሚባል አለ። እሱ አገኘኝና ያው ሰፈር ውስጥ እንደዚህ አብረን እንጫወታለን፣ ለምን እኛ ጋር መጥተህ ከእኛ ክለብ ጋር አትቀላቀልም አለኝ። የቲያትር ክለብ ነበራቸው አፍለኛው የሚል እንዴ፣ በምን ታምር እኔ ፈሪ ነኝ አፍራለሁ እና እንዴት አድርጌ ነው ስቴጅ ላይ ወጥቼ ምናምን ብየው፣ ይልቅ ጽሁፍ ቴክኒካሊ ማወቅ የምፈልጋቸው ነገር ስላለ እሱ ላይ ወሰደኝ ስለው እየተወሰደኝ እሱ ጓደኞች የነበሩት አዎ በ6 ወር የሚሰሩት ጋር ወሰደኝ። ከዛ በኋላ የሎሬት ለመምህራን ማህበሩ የሰጡት ስክሪፕት ነው። ከዛ እየዋቸው መብራት የሚሰራ የላቸው ይሰራላቸዋለሁ፣ እሱ ችግር የለም አልኩ። እዛ ነው መጀመሪያ ቲያትር የሚያየው አላውቅም ከዛ በፊት። ከዛ በኋላ ሳይ በጣም ደስ እያለ ይመጣ። ከዛ አንድ ቀን አንዱ ታመመ፣ ካሳሁን ይባላል፣ ነፍሱን ይማረው፣ አሁን በህይወት የለም። እንኳን ታመመ አይደል? ለምን እንዴ በዛ ነው የገባው? አይ እሱ መድኃኒዓለም ተፈቀደኝ አልቀርም ነበር ባለቤቱ የፈቀደውን እና እሱ ቀረና ሊበተኑ ሲሉ ያው መቼም መድኃኒዓለም ተፈቀደ፣ ምክንያት ነው ይፈልግልሽ እንደምንም ብዬ እንዳይበተኑ ነው እሱ። እኔ እኮ እችላለሁ አልኳቸው። ዲያሎግ ትችላለህ አሉኝ። ምንድን ነው አልኳቸው። ቃላተ ሁኔታ አሉኝ። አዎ ብሎኪንግ ምንድን ነው ስላቸው፣ ወዴት እንደሚሄድ ምን እንደሚያደርግ ምናምን አሉኝ። አውቀዋለሁ አልኳቸው። ምክንያቱም ስክሪፕቱ ሊጋ ነበረ እነሱ ከተለየ በኋላ እኔ እሱን በደንብ ሽመደው ነበር። ከዛ ገባው ሳይበተኑ ቀሩ። ደስ አላቸው እነሱ። ዛሬም አመሰግናቸዋለሁ እነሱ ልጆች በእውነት ትልቅ ፍቅርም አክብሮትም አለኝ። አብዛኛው ሁሉም አሉ ከዚህ ከካሳሁን በስተቀር እነሱ ናቸው የሰሩኝ ብዬ ማለት እችላለሁ። በዚህ መልኩ ነው እንግዲህ ወደ ቲያትሩ ጎራ ያልኩት። ከዛ በደብል ካስት ተያዝኩ። ለአንድ ሳምንት አፈሬ ከቤት አልወጣም ነበር። ፖስተር ሲለጠፍ ሲል እንደዚህ እንዳሁኑ ሳሎን ወጣ ነበር። ከዛ የነሱም ቀጠልኩ ማለት ነው። ከነ ፍቅርተ ከነ ሄለን እሸቱ ጋር ወደ የሲኦል ነፍሳት የሚል ቀጠልኩ። የሚገርም አጋጣሚ ነው በጣም። የመጣኸው መጀመሪያ ወደ ትወና ያስገባ ቲያትር ነው፣ በቲያትሩ መድረክ ነው የመጣኸው። ከዛ ግን ለረዥም ጊዜ በቲያትር መድረኮች ጠፋህ፣ ለምን? አዎ እግዚአብሔር ይመስገን የዛን ጊዜ ብዙ ነበር እና ውድድሩም ሰፊ ነበር። የመግባት እድልሽም ጠባብ ነው። መወሻሸት ያስፈልጋል ወደ ቲያትሩ ነው። አዎ ከእውቀቱ እና ከሙያው በተለየ ያወቅሽ እንትን አለ፣ በማይረባ ነገር መከፋፋት አለ እና በሱ ምክንያት ነው የሸሸሁት። አንዱ እሱ ነው። ሁለተኛ ደግሞ ሌላ ምንም የሚያሳሽ ነገር የለም። ኢኮኖሚካሊም አይጠቅምም፣ ብዙ እንትን የለውም። አሁን አይደለም አሁን ይጠቅማል። እኔም የማወራቸው የዛሬ 20 እና 23 ዓመት 25 ዓመት 5 ብር አበል በሚባልበት ጊዜ ነው ማወራቸው። አሁን ግን እግዚአብሔር ይመስገን ሰውም እየነቃ ነው፣ እየወደደው ነው። ሙያውንም ወዳጁም አፍቃሪውም በዝቷል። ማርኬትም ላይ ስንወጣ በቀላል የሚታይ አልሆነም። ገና ይቀራል፣ ገና ይጨምራል፣ እርግጠኛ ነኝ። ውድድሩ እየሰፋ ሲሄድ ደግሞ ከዚህም በላይ ሆኖ ውስን ሰዎች የሚያዩት ሙያ የሚሆንበት ጊዜ ሩቅ አይሆንም ብዬ አስባለሁ እና ተስፋ አለን። ስለዚህ አሁን የቲያትር ስክሪፕት ቢመጣልህ ትሰራለህ ማለት ነው? ፍላጎቱ አለ ወደ ቲያትር የመምጣት? ወድጄ ነው። ወደሽ እኮ አይደለም አንዳንዴ ስታፈቅሪ ወደሽ እኮ አይደለም የምታፈቅሪው። እኔ ሙያውን እኮ ወደዋለሁ። ሙያውን አሁንም አለኝ። አሁን በቅርብ የሚወጣ አለኝ አልጋ ወራሽ የሚል ከዚሁ አልጋ ወራሽ የሚል ከአንዱዓለም ደጀኔ ጋር እየሰራን ያለነው አለ እና እሱ በቅርብ ይወጣል እርግጠኛ ነኝ። በጣም በጉጉት ነው የምጠብቀው። መኮንን ላከን አስቡት በቲያትር ማግኘት እንመጣለን፣ ምንም ጥርጥር የለውም። ደስ ይላል በጣም። ብዙ ጊዜ የምትሰራቸው ስራዎች ኮሜዲ አዘል ናቸው። አንተ ግን ፐርሰናሊ ኮሜዲ አድናቂ ነህ ወይስ ምን አይነት ጀነር ይመችሃል? አዎ እኔ ሳቅ ነው።
ሳቅ እወዳለሁ። ሳቅ ያለበት ደስ ይለኛል። ሳቅ ያለበት ደስታ አለ፣ ፍቅር አለ ማለት ነው። ስለዚህ ወደዛ ደላለሁ። እኔም ሳወራ አንዳንዴ አልፎ አልፎ የምሬም ቢሆን እግዚአብሔር ሳቅ ያደርግልኛል። አዎ ምንም ማድረግ አይቻልም፣ የተፈጥሮ ጉዳይ ነው። ደስ ይላል በጣም። እኛ ሀገር ትንሽ የዳይሬክተሮች የማዘጋጀት ድክመት ይኖራል ከጊዜውም ከብዙ ነገሮች አንጻር እና አንዴ የተሰራ ገጸ ባህሪን ከዛ በኋላ ደጋግሞ የመጠቀም ነገር አለ። ያንን ከምናያባቸው ተዋናዮች መካከል አንደኛው አንተ ነህ። በጣም በወጣትነት ጊዜ ነው ድንገት የተሳካልህ የኮሜዲ ስራ እንደ ሽማግሌ የምትሰራው። ከዛ በኋላ እንግዲህ ይህን ሁሉ ዓመታት እንደዛ ነው እየሰራህ የመጣኸው እና ቀድመ ፕሪዲክት እየተደረገው የነበረው እድሜ ላይ አሁን ደርሰህበታል። ተመሳሳይ ገጸ ባህሪ መጫወት አያስከፋህም? ምን ይዟል የሚለው ነገር ነው የሚያሳስበኝ። ምንድን ነው የምሰጠው እዛ ውስጥ ምንድን ነው ያለው የሚለው ነገር ነው እንጂ የሚያሳስበኝ ሌላው ነገር ብዙም አያሳስበኝም። ምክንያቱም የተሰጠኝን በደንብ አድርጎ መንገር መቻል፣ ውስጣቸው እንዲገባ ማድረግ ነው የኔ ሙያ። እሱን አደርጋለሁ። ቢሆን ደስ ይለኝ ነበር። ይህን ደግሞ ደጋግሜ ተናግሬያለሁ። ምንም ፊት ለፊት ነው የተናገርኩት፣ በሚዲያም በምንም። አዎ ችግር አለ፣ አዘጋጅ ችግር አለ። ችግሩ አንዱ የሰራውን ሰውዬ ይዞ መቀጠል ነው። እኔ ያኛው ብዙ መናገሩን ባልፈልገውም ግን መናገር ስላለብኝ አንዳንዴ መናገርም ጥሩ ነው ብዬ አስባለሁ እና ለበጎ ስለሆነ የምናገረው ዳይሬክተሮች ላይ ችግር አለ። አንዱ የሰራውን ይዞ መሄድ በጣም መሄድ ያው በካፖርትና በጋቢ አረጀው በእውነት ይብላኝ ለነሱ እንጂ ባናኖሬ ከሰዋለሁ። እሱን ያስከፋል፣ እንዳልሽው ያስከፋል። ወላድ በድባብ ትሄድ፣ ህዝቡን ብዙ ነው ምን ነው። ስለዚህ እችኛው ሀዘንሽ ታስረሻዋለሽ። በዚህ ግን ደግሞ በካፖርትና በጋቢ ብቻ ሳይሆን በቁምጣና በጆሮ ጌጥም አይተናሃል። ወፌ ቆመች እንዴት ነበር? እንዴት የወፌ ቆመች ዳይሬክተር በዛ ባልተለመደው እንግዲህ አንተን ካየንበት በጣም ሆኖ ያሳየን እግዚአብሔር ይስጠው። እንደወቀስናቸውም እንደዚህ አይነት ደግሞ ዳይሬክተሮችን ስናገኝ ማመስገን አለብን አይደል? በጣም አሁን ወዳጄ ነው እሱ፣ ብዙአየሁ እሸቱ ይባላል። እኔ እልህ ይዞኝ ልሰራው ነበር በዚህ እድሜ አድርጌ ለምን አልጫወተውም እና ከዛ በኋላ አዘጋጆቹ ራሳቸው ይመጡ የለም ወይ ብዬ አስቤ በነበረበት ሰዓት እሱ ይዞ መጣ። ስለዚህ እግዚአብሔር ያዘዘልህ ነው ብዬ ከእሱ ጋር ተነጋገር፣ ተስማማን። በፍቅር ነው የሰራነው። ውጤታማም ህዝቡ የሚወደደው ስራ ስለሆነ ተከሸበታለሁ በሱ። እውነት ነው፣ በጣም ነው የወደድነው። አንተን ከለመድንበት ወጣ አድርጎ ያሳየን ነገር ነው። አባዬ የጃንሆይ በጣም የቅርብ ወዳጅ ነህ ነበርኩ። አሁን ቅድም አልቅሼ ነው የገባው። ምን ነው ግቢውን ሳይ ስንት የተመላለስክ እዚህ ግቢ? 66 አብዮት ሲፈነዳ የዛ ጊዜ ወጣው ቀረ። እስቲ ከዛ በፊት ከጃንሆይ ጋር ማትረሳው ገጠመኝ አጫውተኝ። ከጃንሆይ ጋር የቱን ላጫውትሽ? ብዙ ነው። እኔ ወደ በስተመጨረሻ ላይ ያለውን ልንገርሽ። እኔ በተባታ ማድረጊያ ማስቀድሽ ስወጣ እሳቸው ስላሴ ሲወጡ መንገድ ተላለፍንና ተገናኘን። በኋላ መኳንንቴ ያሉኝ ዛሬ አይበሉኝና እውነቱ ቦታ ነው ያለው እሱ እና መኳንንቴ ዛሬ እፈልግሃለሁ፣ ህልም አይቻለሁ እና ቡና እየጠጣን እናወራለን አለኝ። እሺ ደርሼ ልውጣ አልኩና ወጥቼ ገባሁልሽ። በኋላ ዝም ብሏል መቼም ዛሬው ይዘንና እንዲህ መሬት ያለ ኃይልዬ ምን ነው አልኩት። ኃይልዬ ነው የምለው ድሮ። ኃይልዬ አልኩት ደግሞ እኔ በፍላጎቴ ሳይሆን በሱ ፈቃድ ነው። አቀባኝ ብሎ ኃይልዬ በለኝ። የተቀባውን ንግስናውን የተቀባው ንፋስ ስልክ ነው።
የድሮ ማነው ስሙ ንፋስ ስልክ ተማሪ ቤቱ እዛ ድንኳን ነገስታቱ መኳንንቱ ክብ ሰርተው ነው። በኋላ የዛኑ ዕለት የተቀባለት ሁሉም መኳንንቱም መሳፍንቱም ጃንሆይ አሉ። አይ እኔስ ተማን እበልጣለሁ አልኩና ጃንሆይ ያልኩት አሁን ድረስ ፊቴ ላይ ያለ ብታይ ሶረ ማን ነው አሁን ጃንሆይ ያለኝ አለ። እኔ ነኝ ስለዚህ ደነገጥኩ። ያው ለመኳንን አለኝ ዛሬ አይበለኝ ከዛሬ ጀምሮ አንተ ጃንሆይ እያልከኝ እንደው ባዳ ትመስለኛለህ። አዎ ባዳ ትመስለኛለህ። ስለዚህ ዝም ብለህ ኃይልዬ በለኝ አለ። ከዛ ወዲህ ኃይልዬ ነው የምለው። አዎ ይመስገነው። በኋላ ደስ ተገባንና ብዙም አልቆየን። ቁርሱም ቀርቧል። ነፍሷን የመረው ትገቡን እያፈላኝ ነው። ቁጭ በሉ ተባለና ስለልልሽ እንደቀረበ መጡልሽ ተንጋግተው ደርጎቹ መጡልሽና አንብብ ይባባላሉ። በኋላ እንዲህ ቀና ብሏል። አሁን ድረስ ፊት ላይ ያለ እንድጭ ብሎ ነው። እሱ ያው ህልሙ ነግሮታል። ከዛ በኋላ ናና እንነጋገር ብለው ወጡ። ምን ኃይልዬ አልኩት። ቀበቶ ሲበጠስ አይቻለሁ አለኝ። ቀበቶ ተተበጠሸ ምን መቆም ያለሽ? በቃ ቋለቀ። እንዲህ ነው ሰውነት የተርገፈገፈ። በኋላ መልሰው ገቡና ደበላ ዲንሳ ናቸው አስታውሳለሁ። ለግርማዊ ቀዳማዊ ኃይለ ሥላሴ በቅርብ የተቋቋመው ደርግ ሀገሪቷን ወደ ተሻለ የእድገት ጎዳና ለማሸጋገር የእርሶ በስልጣን ላይ መቆየት እንቅፋት ስለሆነ አየሽው መንግስት ማን ነው ደርግ ወዳዘጋጀለት ስፍራ ይሄዳሉ ተባለ። ከዛ ተነሳንልሽና እኛ ሲያስተማርናችሁ ሀገሩን እንድትለውጡ አይደለም ምን ችግር አለን እንለቃለን እና መኮንን አለኝና አብረን ወጣን። ቤተ መንግስት በር ላይ ደረስን። አሁን ድረስ ፊቴ ላይ ያለሁት የቤቱ ነው። በምንድን ነው የሚወስዱን ሲል እዛ ፊት ለፊት ኮሎኔል አለማየሁ መኪና አለች። እሷ መጣች፣ ቆመች። ግባ አሉኝ። እኔ መጀመሪያ ገባሁ። ቮልስ ነች። ያ ሁሉ መኪና እያለ አሁን በቅርብ የተሻለ በየቦታው አይደለም ያ ሁሉ እያለ እሱን አስገቡት። እኔ ገባሁ። እዛ እሱ ገባ። ስንወጣ እዚህ ኮሌጅ ያስተማርናቸው ልጆች ዋይ ዋይ ባላባት አሉ። ዋይ ባላባት እንግዲህ ቀረ ቁጭ ብሎ መብላት። እኔ አንድ ቀን ምሳውን ቁርሱን ዛሬ ነው ህልም ስላየ ነው ቁጭ ብሎ የጠበቀኝ እንጂ ቆሞ ነው የማገኘው ሁሌ። በጣም ማዝናለሁ አሁን ድረስ። ወደ እንዲህ ነው ተግቢ ወጣንልሽና ስንሄድ ያ ሁሉ ደረት እየመጡ ተመልከች ሽሜ እያሉ እንዲያም ሽምግልናን እንትን መቆሸሻቸው ነው። ማን ያገኘዋል? ዛሬ 30 አድቬንቸር ሆነ እኮ 30 አድቬንቸር እኔ እርግብ አሞራ ይባልባል 30 ሞላው ተብሎ እና ከዛ ወጣንልሽ። አራተኛ አስገቡን። አራተኛ ገብተን ሶስተኛው ቀን ላይ 60 ተረሸና። በአራተኛው ቀን ላይ መጡልሽና እኔን አምባሳደር መኮንን አሁን ድረስ ጩኸቱ ይሰማኛል። አምባሳደር መኮንን ትፈልጋለህ ማንም ይፈልገኝ ብዬ ስወጣለሽ እንትና ማነው ሻለቃው መንግስቱ ጠራሁት እሱ ነው። በኋላ ምንድን ነው ስል ጊዜ እርሶ ሂዱ እንዴት ሆነች አልኩና እንዴት እኔን ሂዱ አልከኝ? ለምን አልከኝ? እኔ እኮ ያዘ ይመስሎኝ ነው አንተን እንዲህ ያስከኝ አልኩት። እኛ ያዝነው ዶሴ እያየን ነው። የእርሶንም ዶሴ አይተነው ለሀገራቸው ፍቅር ለንጉሠ ነገሥታቸው ክብር ሲባክኑ የኖሩ ብኩን ነው የሚለው። እኛ ብኩን አንገድልም። 60ዎቹን የገደልነው ያው ሰራተኞች ስለሆኑ ነው ማለት ነው።
አለኝ። እንግዲህ እግዚአብሔር ታተረፈኝ ብዬ አልከራከርም ብዬ ወጥቼ ሄድኩልሽ። አሁን በቅርብ መጽሐፍ ጥፈው አለ ያላሉ ገና ከዚህ በኋላ እዛ ቀን የወጣ ይኸው ዛሬ ነው የተመለስከው። የመጨረሻ እንትኔ የዛ ጊዜ ነው አለቃ። እኛ እኮ አላወቅንልህም እንጂ አንተ እኮ የአገር ባለውለታ ነህ። ከዛም በፊት የጣሊያን ጦር በደንብ አብጠርጥረው ነው የሚያውቀው። በስመ አብ ይደነግጣሉ አሉ። በስመ አብ አሁን በቅርብ ነው የተፈቀደልኝ ኤምባሲው ላይ ኤምባሲ ወደ 1.5 ኪሎ ሜትር እንዳይጠጋ የሚል እኔ ያቆኛል። እዚች ላይ ነው እንዴት አመሻችሁ እያልክ ነው የምታሳልማቸው። እዚች ላይ እዚህ ዋጥ ወሌ ምን ሆነ መሰለሽ ይዘፍኑልሻል። እንትን ፎርኖ እየጠበሱ ቪኖ እየጠጡ ቦኖሴራ ይሉልሻል። እኔ በላይ ዘለቀ ጋር ነኝ። ቦኖሴራ ሲኞሪና አዲስ አበባ ቻው ቻው ይሉልሻል። አሁን እንደዛ ተኩሳለሁ አልተኩስም። እንዲህ እኔና በላይ እንዲህ አንቀጠቀጠን። አጭሩን እርሱ ወሰደልሽ። አደናግር ተኩሳለሁ አንተ ታሽግባለኝ። አደናግር ማለት አንድ በዚህ አንድ በዚያ አንድ በዚህ አንድ በዛ ቁልቁል ስታያቸው ጣሊያኖቹ ቴብል ቴኒስ የሚሆኑ ይመስሉት እንዴ እያሉ የዚህ ጊዜ መሀል ገባውና አሁን እንደዛ መታለሁ አልመጣም። እጄም አይሻለኝም። እንዴት አመሻችሁ እንዴት አመሻችሁ። ማን ያምናል? አልፎ ስታወሪው ቀልድ ነው የሚመስለው እና እንዲህም አልፏል ልልሽ ነው። እውነት ነው፣ እንዲህም አልፏል። በእውቀቱ ስዩም ጋር አንድ ላይ የመተወን አጋጣሚው ነበራችሁ። እንዴት ተፈጠረ? ተገናኝተን ለየት ያለ ሰው ማለት እሱም ያው የጨዋታ ሰው ስለሆነ በጣም እሱ ነው ያገናኘኝ። ከዛ ያው እሱን ፕሌው እንዳለው ሰማን። የእሱ ፕሌይ ብንሰራው ሰው ለሰው ለእኛም ይጨምርልናል ብለን ተግባብተን መስራት ጀመረን ነበር። የውጭ ጉዞ ምናምን አለው እሱ በብዛት እና በዛ ምክንያት ነው። አሁንም እርግጠኛ ነኝ በቅርብ ተገናኝተን እንደግማለን። ምንም ጥርጥር የለውም። እንጠብቃለን በጉጉት። እሺ አደርሳለሁ። ከሙያ ለውጠሃል አሉ። አዲስ ፕሮፌሽን ጀምረህ እየመጣህ ነው። እኛም በጉጉት እየጠበቅን ነበረ። አዲሱ ሙያ ምንድን ነው? ቦክስ ነው። ከደረጃ ኃይሌ ጋር በቦክሱ በጣም እየጠበቅናችሁ ነው። እናቴ ትቆጣኛለች አለ። ያው አወዳደቁን አስቦት እንዴት እንደምጥለው እኔ በረጅም ሰው የተሻለ አወዳደቅ ደስ አይልም። አጭር ሰው ሲሆን ነው በቃ እኔ ምንም ቆርጫለሁ። ለመራራትም ሞክሬያለሁ። ምንም ብያለሁ። ግን ምንም ጥርጥር ታይሰንም መትቼዋለሁ። አልነገርኳቸውም። ታይሰንን እስቲ አጫውተን አይደለም አጫውተን። ታይሰንን መትቼዋለሁ አማርኛ እስኪናገር ድረስ። እዚህ እኔ እሱ መምጣቱን አላወኩም። እዚህ ሀገር ትንሽ ችግር አለው ወሬ ሚዲያው በኩል ያለው ወሬ እኔ አልሰማም። እዚህ መምጣቱን ሂልተን ሆቴል አካባቢ ነው ያገኘሁት። አንተ ሳታውቀው ነው የመታኸው? እኔ አላወኩትም፣ መጀመሪያ አላወኩትም። ከዛ በኋላ እሱ ከሂልተን ሲወጣ እኔ ቁልቁል ወደ ቤት አደባባይ ሲሄድ አስተያየቱ ደስ አይልም። እውነቴን ነው የምልሽ፣ ግልምጫ ምን ነው አንተ እንደዚህ ሰው ይታያል እንዴ አልኩት። ዋጥ አለልሽና እጁ ሰብስቦ ወደኋላ ፈገፈገ። እችንም ያደግንብሽ አልኩልሽና ጋቢን ወደዚህ ጋቢን አጣፋው። አቤት የመጀመሪያው ቢያገኝ በእርግጥ ይገልኝ ነበር፣ ግን ቀልጣፋ ነኝ። ሲፈጥረኝ እኔ ልበ ብርሃን ነኝና እንዲህ ጎንበስ አልኩና ይገባሃል አልኩት። ጆሮውን መጀመሪያ ማጥቃት ያለበት አድማጭ እንዳይኖር አድርገሽ። እዛ ሁለተኛው ላይ አለ አዳንና ይገባሃል
ሶስተኛው ላይ ግን 2 ነው የመታሁት። አንድ ሆድ፣ አንድ ግንጭሉን ይባላል። እንዲህ ያሉት ላይ ነው እንዴ ብሎልኝ የኤልተን ጥበቃው ሰራተኞች ናቸው። ታውታው እንግዳ ነው አሉ። እዛ ተመለስኩ። የሰው ሀገር ሰው ጦስ ሊሆንብህ ነበር። አዎ ስላላወቅኩ ነው። ይቅርታ ጠይቄያለሁ። ከዛ በኋላ ነው ሰው ሁሉ ይመታው የጀመረው። አዎ እኔ ጥለውኩበት እና ብዙ ታሪክ አልፏል። እነ ጆርጅ ፎርማን አሉ፣ እነ ማናቸው እነሱ ሁሉ 2 ተጫውቻለሁ። አልታየም በርግጥ የቴሌቪዥን አልታየም። እኔም አመታቴ ለጻድቃን የሚታይ አይደለም እና አሁን ደረጃም እንደዛ ሆኖ ነው የሚታየኝ፣ እንደዛ ሆኖ ነው የሚሰማኝ እና የደረጃ ጉዳይ አልቋል። አታስቡ። እሺ፣ በቅርቡ ከደረጃ ጋር ወደ ጃፓን አብራችሁ ሄዳችሁ? አዎ። ለምን ነበር? እና ጠይቂው ተብዬ ነው። ምን ያው መሰል ዝግጅት ነበርና እዛ ዝግጅት ላይ እንድንገኝላቸው ጋብዘውን ነው። ያው የነበረውን ሰው አስደስቶ መመለስ ሆኖልናል፣ ተሳክቶልናል። ያው ጠፍቶን ነበር፣ ባቡር ላይ ተጠፋፍተን ነበር። ግን እኛ ሳንሆን እነሱ አገኙን፣ እነሱ ናቸው ያገኙን። ደስ የሚል ሀገር ነው። ቢሆን ብለሽ የምትመኘው ይህን ሀገር እንዲህ ቢሆን ብለሽ የምትመኘው ነው። ግን መሆኑ አይቀርም። ከእግዚአብሔር ጋር ሁላችንም አንድ ልብ ስንሆን ይሄ ነገር እንደሚሳካ ልጆቻችን እንደሚደሰቱበት እኛ ባናገኘውም ልጆቻችን እንደሚደሰቱበት እርግጠኛ ነኝ። ይሄ ነው ልል የምችለው። አሜን ያርግልን። ደረጀ ኃይሌ ጋር ደውዬ ነበር። አርቲስት ደረጀ ኃይሌ ጋር ይህንን ለማዘጋጀት ሳስብና እስቲ ስለ ወዳጅ ስለ ጓደኛ አንዳንድ ነገር ንገረኝ ብየው፣ ለምንድን ነው የሳቅ ምሽት ያላችሁት አለን። የሳቅ ምሽት ነው ይህ ምሽት እና የሳቅ ምሽት ለምንድን ነው ያላችሁት? ቁም ነገሩን ስለማታውቁ ነው አለን። እና በእርግጥ ቁም ነገርህን ስለማናውቅ አይደለም፣ እናውቃለን። ግን የምንወድህ ያወቅንህ በዛ ስለሆነ ያንን ማለት ፈልገን ነው። እና ከዚህ በመቀጠል ደግሞ እስቲ ቁም ነገር ወዳላቸው ጥያቄዎች እንገባለን። ተናጋሪ ነህ፣ አንዳንድ ነገሮች ላይ ለመገሰጽ አትፈራም። እና ምንድን ነው ያለብህ ቁጭት? የቁጭት ንግግሮችን ብዙ ጊዜ ካንተ ሰምቼ አውቃለሁ። ብዙ ሰው የሚያውቀው ጨዋታውን ሊሆን ይችላል እና በደንብ ትገጽጻለህ። እና ምንድን ነው ከዚህ ትውልድ የሚያስቆጭህ ነገር? እኔ እያወቅን ማናቅ ስንሆን በጣም እያወቅን የምናጠፋ ሲሆን በጣም ስሜቴን ይነካኛል፣ እናገራለሁ። ንግግሬ ግን ለፖዘቲቭ ነገር ነው። ዛሬ እኛ ያላገኘውን ነገር ነገ ልጆቻችን እንዲያገኙ ማድረግ ሲገባን ልጆቻችን እንዳያገኙ ሆነን እንቅፋት መሆንን ይጠላሉ እና በዚህ ምክንያት አንዳንዴ ሳንናገር እንወቅሳለን እና ተናግረን ጉዳዩን አሳውቀን ሰዎቹ እንዲታረሙ ስህተት የሆነውን ነገር እንዲስተካከልም የማድረግ ኃላፊነት አለብን ብዬ ነው የማምነው እንጂ ሰዎችን ስሜት ለመንካት መጉዳት አይደለም። ያው ተናጋሪ ነኝ፣ እናገራለሁ። እግዚአብሔር ይመስገን። ግን ልቤን የሚያውቀው ያው የሚመክረንም ደግሞ የሚቆጣንም አያሳጣም ያስፈልጋል። ብዙ ሰዎች ስለአንተ የማያውቁት ነገር ይመስለኛል በጣም አንባቢ እንደሆንክ ነው። ሁለት ነገር ነው ልታደርግ የምትችለው፣ ወይ ታነባለህ ወይ ትጽፋለህ። የጽሁፉ ጉዳይ ትንሽ ቆየብን ማለት ቅድምም አሁን እየነገርከኝ እንደነበረው ወደ ትወና ሳይሆን አገባብህ የነበረው ወደ ጽሁፎች ነው። የተለያዩ ጽሁፎች አሉ የተቀመጡ፣ የእነሱ ጊዜያቸው መቼ ነው? አሁን እንግዲህ ከአሁን በኋላ ይመስለኛል። ምክንያቱም ጽሁፍ ስላለ ብቻ የሚሆን አይደለም። ብዙ ያስፈልግ ነገር አለ። ስፔሻሊ ጥይቱ በጣም ያስፈልጋል። በጣም ልበ ሙሉ ሆነሽ ነው መስራት ያለብሽ። ልበ ሙሉ ሆነሽ ሲሰሪ የሰራሽው ነገር ለስኬት የሚበቃው እንጂ እየተጠራጠሩ ምናምን አይሆንም። እና በዛ ምክንያት ነው ቆየው እንጂ በቅርብ የተወሰኑት እናያለን ብዬ ተስፋ አደርጋለሁ።
ደስ ይለናል፣ እንጠብቃለን። በቅርቡ ከባለቤት ጋር ድጋሚ ተጋባችሁ? ሰርፕራይዝ ነበር። አሁን ደግሞ ለሶስተኛ ጊዜ ነሐሴ ላይ አገባታለሁ። እኔ በህይወት እስካለሁ ድረስ እሷን ከማግባት ወደኋላ አይደለም። ምክንያቱም መነሻዬም መድረሻዬም ስለሆነሽ የአባትነት ወጉን አይቼበታለሁ፣ የትዳር ወጉን አይቼበታለሁ። አሳይተኛለች። እኔ ምንም መጀመሪያ እንደዚህ አይነት ነገሩ የለኝም ነበረ። ስለዚህ እቺን ሴት ደጋግመው ቢያገቧት የሚሰለች ነገር አይደለም ብዬ ስለማምን ነው። እና በዚህ አጋጣሚ አሁንም ላለሁበት ስኬትም ሆነ ምንም የእሷ እገዛና ድጋፍ እጅግ የላቀ ነው። የሚታየው የኔ ነው እንጂ እጅግ የላቀ ነው። ያለሷ እዚህ ጋር መድረስ አይታሰብም ነበረ እና አሁንም በዚህ ተመልካቾች ፊት ደጋግሜ እንደማመሰግናት እንድታቅልኝ ይፈልጋለሁ። አመሰግናለሁ። ብዙ ነገሮች የግል ህይወት ብዙ ትንሽ በመቀየር ስለሆነ ከማላውቃቸው ነገሮች መካከል ይሄ ስለመሰለኝ ነው። ያው በቅርቡ ነው የታወቀው። 18 ዓመት ሚስቴ ነች። በባዶ ተገናኝተን እስካሁን የዘለቅን፣ በባዶ ተገናኝተን ዛሬ ወልደናል፣ በባዶ ተገናኝተን ዛሬ 5 ደረስን። የ3 ልጆች አባት ነኝ። በዛ አያይዘህ እንድታወራኝ የምትፈልገው ምን አይነት አባት ነህ? እኔ ነፃ ያውቃሉ የማልፈልገውን ነገር ያን ያህል እንትን የሚሉ አይደሉም። ግን ልጆች በፈለጉት መንገድ እንዲሄዱ እኔ ማስተካከል ነው እንጂ መምራት አይደለም። አንዱ ሙዚቃ ሊፈልግ ይችላል፣ አንዱ እንትን ሊፈልግ ይችላል። ለዚህ ነው ለሚያስፈልጋቸው ነገር ለመስኬታቸው መንገድ መድረክ እንጂ ነፃ ነኝ። ሁሉም ለምንም ነገር ነው ነፃ ነኝ። ነፃነት እፈልጋለሁ። ነፃነት እንድትፈጥር ያደርግሻል። ነፃነት እንድታወሪ ያደርግሻል። ነፃነት ሲያወሩ ስሜታቸውን ታዳምጫለሽ፣ ምን እንደሚፈልጉ እና መንገዳቸው ምን ሊሆን እንደሚችል እንድታውቂ ይሆናል። ስለዚህ በነፃነት ነው እኔ የማሳድገው እና ለዱላ ደግሞ አልመችም፣ ሽም አይለኝም። እጄ ለጣሊያን ታልሆነ በስተቀር ለልጆቼ በጭራሽ ማምነው በዚህ ነው። በቶሎ ቦግ ይልብኛል፣ ቶሎ እመልሳለሁ። ምክንያቱም በንዴት የምታጠፊው ጊዜ ነው የሚበዛው። በቂምም ንዴቱ ምናምን ካቆየሽ እኔ ቶሎ ስናደድ ከዚህኛው ቦታ እዛኛው ቦታ ሰው ያለበት ቦታ ወሬ የሚሰማኝ ሰው ያኔ ይወጣልኛል። ከዛ ወደ ቀድሞ ማንነት ይመልሳለሁ ማለት ነው። ከፍራሽ አዳሽ ጋር አብረህ መስራት ትፈልጋለህ? ማለት እንደዚህ አይነት እንትኖች ነበሩ የሆነ ጊዜ። ምን ደረሰ? በጣም ደስ የሚለኝ እኔ በጣም ወደዋለሁ። ጎበዝ እኮ ነው። በጣም አንበሳ ልጅ ነው። ደጋግሜ ነው የምናገርለት እና ለየት ያለ ነው አመጣጡ። ስራዎቹም ደግሞ እዚህ ቀረሽ የሚባለው ምንም ነገር የለውም። እኔ በጣም ነው የምወደው። እንደ ሁልጊዜ አየዋለሁ፣ ደጋግሜ ያየኋቸውም አሉ። መስራት እድሉ ገና አላገኘሁትም እንጂ ባገኘው ምንም ጥርጥር የለም። እኔ ጠይቄው ነው የምሰራው። በአክብሮት ጠይቄ ፈቅድልኛለሁ ወይ ብዬ ነው። በጣም አንበሳ ልጅ ነው። ከዚህ ትውልድ ከአሁኖቹ ከማን ጋር አብሮ የመስራት ፍላጎት አለ? እንዲሁ ከዚህም ትውልድ ውጭ ቢሆንም እኔ ከሁሉም ጋር መስራት እንትኑ አለኝ። አብረውኝ የሰሩ ቢኖሩ ይመሰክራሉ። እኔ እንደነገርኩሽ ነው፣ ነፃነት ነው ያለኝ። መጀመሪያ ግን ሰዎቹን ማግኘት አለብኝ። አብረው የሚሰሩ ሲመጡ ይዘውት የሚመጡት መኮንን ሌላ ነው፣ እነሱ የሚያውቁት ነው። እዚህ ጋር ያለው መኮንን ሊያሳውቃቸው ይገባል መኮንነቱን። ከዛ በኋላ በእነሱ ወይ ነው የሚሄደው። እነሱ ናቸው ለእኔ የሚያቀብሉኝ፣ እኔ ለእነሱ የማቀብላቸው። ስለዚህ ጭንቅላታችን መግባባት አለበት።
አንዳንድ ጊዜ በአይነት ግባብ ያለሽ አይደለ? ቆይ እዛ ድረስ መድረስ አለበት ቅርርባችን እንጂ አሁን እንደማየው ሬርስም የለም። እግዚአብሔር ይመስገን ቀጥታ ወደ እንትኑ ሆኗል፣ ወደ ቀረጻው ሆኗል። ይሄ ቀረጻው ጉዳይ እንደዛ ሆኗል። ያ ደግሞ ይጥለናል እንጂ አያነሳንም። ቀድሞ አነሳው እንጂ ልጠይቅ ነበረ። እናንተ በተለይ አንተ የመጣህበት ዘመንና ጊዜ የነበረው አርቱ በጣም ተከብሮ የሚሰራበት ረዥም ጊዜ የሚወሰድበት ለአመታት ልምምድ ያለበት ጊዜ ነው። አሁን ላይ ደግሞ ሶሻል ሚዲያውን መጥቷል። በጣም ብዙ አማራጮች አሉ፣ ጥሩም ጎኖች መጥፎም የምንላቸው ያሉ ዘመን ያመጣሽ ቴክኖሎጂዎች ምናምን አሉ እና እሱን ነገር እንዴት ታየዋለህ? ይሄ ዘመን ይሻላል ያ ጊዜ ይሻላል ለመስራት? አጠቃቀም ነው። ለምሰራው ስራ የምሰጠው ጊዜ ነው። ስራው ገብቶኛል ወይ ነው። ንግድና ይሄ ስራ አይገናኙም። ነጋዴው በፊት በደንብ አድርገሽ ሰርተን ምን ብለን ወረፋ ነበረው አይደል እንዴ? በቅርብ ጊዜ ትዝታ እኮ አለን። በየቦታው ስንሄድ የፊልም ወረፋ ጉድ ነበር። አሁንስ ብለን ስንል ትዝታ ሆኗል። ያ ለምን ሆነ? የዛ ምክንያት ምንድነው ብሎ ማጥናት ነው እንጂ ከማቴሪያሉ ጋር ከዘመኑ ጋር ምንም እንትን የለን። በዚህ በምናገኘው ማቴሪያል እንጠቀማለን ወይ? ስራ ውስጥ ገብቶናል ወይ? ነጋዴ ትርፍ ነው የሚፈልገው። 10 ቀን የሚደረግ ያለበት ሬርስ በ2 ቀን ጨርሱልኝ ይላል። የለም አልችልም የሚል ባለሙያ ያስፈልጋል። ባሽ እና ማአት ችግሮች አሉ። እነዚህን ችግሮች እንደውም አንድ ቀን እንደዚህ ባለሙያው በሙሉ ተሰብስበው ብናወራበትና ሶሉሽን ቢፈለግበት አሁን የምንለው ችግር ይቀርፋል እንጂ ከዘመንና ከማቴሪያል ጋር ምንም ያገናኘው ነገር የለም። እግዚአብሔር ይመስገን ሙያው ራሱ ፈጣሪ ያለበት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ፈራ ነው አልፈራ ነው ያደባየናል። ምንም እንትን የለውም። ችግሩ ምንድነው? ይህንን ሙያ ሰራለታለሁ የምትለውን ህዝብ ትፈራለህ አትፈራም? ከፈራሽ በደንብ አድርገሽ አጥንተሽ አድርገሽ በዚህ መልኩ ስንሄድ ብቻ ነው የእግዚአብሔር ይበልጣል። ስለዚህ የጊዜና የማቴሪያል ችግር የለም፣ ግን መጠናት አለበት። ለምን እንደዚህ ሆነ? ለምን እንደዚህ አይሆንም? ለምንድን ነው እንደ በፊቱ ማናጠናው? እነዚህ ብዙ ችግር አለ። እንደውም አንድ ቀን እንደዚህ አይነት ውይይት ቢደረግ እንደዚህ ጥሩ ነበር። ከባለሙያ ጋራ እንደዚህ ብናወራው የሁሉ ባለሙያ አለ። የዚህ ሁሉ ሀሳብ ፍሬውን ጨምቀን ብናወጣ እኮ ውጤቱ ምን የመሰለ ነገር ሊያመጣ ይችላል። ምንም ጥርጥር የለውም። ትክክል አባዬ። ጥያቄን እየጨረስኩኝ ነው። አዲስ ለሚመጡ ወደ ሙያው መቀላቀል ለሚፈልጉ በተለይም ለተዋናዮች ምንድን ነው ያለህ ምክር? እኔ አሁንም አልመጣንም እኮ ብዙ ያለን መሰላለን እንጂ የለንም እኮ። መምጣት አለበት። በጥፍ መምጣት አለበት። በጥፍ የምናመጣው ደግሞ መጀመሪያ እኛ ቦታውን የያዝነው ሰዎች እጃችንን ዘርግቶ ለመቀበል ሙሉ ፈቃደኝነት፣ ይሄ ሲሆን ነው እኛ እየሰራን በእኛ ሰው የተደሰተ ከዛ ሌሎቹ በሰው መደሰትን ሲያዩ ይሄም ሙያ ብለው እንዲመጡ ማድረግና ትልቅ ውድድር መፍጠር መቻል አለብን። አሁን ያለው ትንሽ ነው። ለነገሩ ትንሹም ሆኖ አልተስማማንም። መባላት አለ ምንም አያደርግም እሱ። ይሄ ሙያ የፍቅር ሙያ ነው። ልቡ ውስጥ ፍቅሩ ላለው ሰው በቃ የሚገልጠውና የሚፈርደው እሱ ባለቤቱ እንጂ አልመጣንም ገና። መምጣት አለበት ብዙ መሆን አለብን። ከዛ በኋላ ነው እንጂ አሁን ያለን መስሏችሁ ነው ቢቆጠር የለን።
እና ለመምጣትም መፍራት የለባቸው። እኔ እኮ አሸምቄ እኮ ነው መጥቼ እኮ ነው እንዲህ ብዬ ስገባም እንዲህ ብዬ ስወጣም እንዲህ ብዬ ነው። ምክንያቱም ስለወደድኩት አይቼ ስለወደድኩት እና ትዕግስት ደግሞ ይፈልጋል። ትዕግስት አለ። አሁን መኮንን እዚች ጋር የተቀመጠው 22 ዓመት ነው ምናምን ታግሶ ነው። ትዕግስት ይፈልጋል። በአንድ ጊዜ መሆን የለም። በእርግጥ ቴክኖሎጂ እንዳልሽው አሁን ጊዜውን ያሳጥሩልሻል። ስለዚህ ቴክኖሎጂውም ስለሚያግዘን ያለንን እውቀት አዳብረን በቃ ወደፊት መሄድ እና ይሄን ነው የምለው። ብዙ አይደለንም። እንብዛ እንብዛ እንብዛ። ኑ ኑ ኑ ነው የምለው እኔ። ብቻ ከላይ ጋር የተያያዘ ነው፣ ከፈጣሪ ጋር የተያያዘ ነው። እኔ እሱ የሰራኝ ለዚህ ነው ብዬ ነው የማስበው እኔ እና የአንድ ሰው የአንድ ቤተሰብ ከዛ የማህበረሰብ ውጤት ነው። በዛ ነው የሄድኩት። ስለዚህ አመለካከታችንን ብቻ ሳይሆን ዙሪያውን መጠኑን ዙሪያውን የማየቱን እድል ትልቅ ግባት ሆኖኛል ነው የምለው እኔ እንጂ እኔ ብቻዬን ምንም ልፈጥር የምችለው ነገር የለም። እንዳልከው መሀል ጨርቆስ ላይ ነው በአራድኛው ነበረ መውጣት የነበረብኝ። አዎ እሺ ምንም ችግር የለ። ያው እሱ ወደ ሩሲያ ልትወስደኝ ነው ተመሻ። እንግዲህ ጉዳዩ ምንድነው? በጃንሆይ ጋር የተያያዘ ነው። የጃንሆይ ጋራ ቤተ መንግስት ተጠራሁና እጅ ነስቼ ለምን ተፈለግኩ ኃይልዬ አልኩት። የመድፈኛ እጥረት አለ፣ መድፍ ተኳሽ። ስለዚህ አንተና ፈንቴ ነፍሱን ይማረው እውነቱ ቦታ ነው ያለው፣ ሩሲያ ሄዳችሁ ሞስኮ ነው የሚባለው ያኔ ሄዳችሁ እዛ ኡዝቤኪስታን የሚባል ጦር አካዳሚ አለ ኡዝቤኪስታን ውስጥ፣ እዛ ሄዱ ተባለ። በ17 እስጢፋኖስ ዕለት እዚህ ተነሳን። እዛ በ27 የመድኃኔዓለም ዕለት ሞስኮ ደረስን። ሰማዩም ምድሩም በቃ ጥጥ ነው የሚመስለው እንዳለ በረዶ። እዛ ሽሽኮቭ ይባላል ነፍሱን ይማረው እውነቱ ቦታ ነው ያለው አሁን ኮሎኔል ነው እሱ ተቀበለን። ከዛ እዛች ኡዝቤኪስታን የሚባል ጦር አካዳሚ ወሰደና 6 ወር የቀለም ትምህርት እዚህ ትማራላችሁ ተባልን። እዛ ገባን። በኋላ እኛ በ3 ወር አድርገን መጨረሳችንን አረጋገጥንለት። እዛ ከነገ ጀምሮ ለልምምድ ለመድፍ ተኩስ በእግራችን የ5 ኪሎ ሜትር መንገድ አለች፣ እዛ ትሄዳላችሁ አለ። እሺ አልን። ጠዋት ተነሳን። መቼም ብርድ ልብስ በብርድ ልብስ ነው ላይ ልብሱ። አሁን ከጦር አካዳሚ ወጥተን ወደዛ ወደ ጦር ልምምድ ቦታ ስንሄድ ፈንቴ ያወራኛል። በደንብ ሲያወራኝ ይታወቀኛል፣ ግን አልሰማውም። እኔ ያወራለሁ እሱ አይሰማም። ያወራል አልሰማውም። እኔ ያወራለሁ እሱ አይሰማኝም። ምንድነው ይሄ ነገር ብዬ እንዲህ ዞር ብዬ ሳይልህ ወሬው ታፋችን እንደወጣ በረዶ እየሰራ ለካ እሱ ጆሮ ሳይደርስ መንገድ ላይ ነው የቀረው።
እዛ እንዲህ ነው እንደ ነገሩ አልኩልህና መለስ ብዬ የኔን ወሬ እንዴት ያደረኩልና ሰበሰብኩልህና ድቁስ ታርጌ በፈንቴ ጆሮ እንዲህ ስጀምርለት ሃ መኮንን እንዲህ ነው እንዲህ አልከኝ አለልህ እና የሞስኮ አጋጣሚ ነች። ይሄን ይመስላል እንግዲህ። እንዴት ነበር ቆይታችን? ከዚህ በመቀጠል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዳይሬክተር ረዳት ፕሮፌሰር ተስፋዬን ወደዚህ ጋብዙልኝ። እናመሰግናለን። ሞኬ አክብረን ስለመጣ እግዚአብሔር ያክብርልን። እባክህ ቁጭ በል። 58ኛ ምሽታችን ነው። የሳቅ ምሽት ነው። እንግዳችን በጣም የሚወደደው አርቲስት መኮንን ለአከ ነው። 58ኛ ሳምንት እስክንመጣ ድረስ ያገዙንን መጀመሪያ ኮካን አመስግኑት እባካችሁ። አይቀጥልም ካለዛ ፕሮግራም። ሁለተኛ የታምኮን ሶፍትዌር ሶሉሽንን እሱንም አመስግኑልኝ። መኮይ በጣም እናመሰግናለን እንግዳችን ስለነበርክ። ቅድም መቅዲ አንስተዋለች። የሳቅ ምሽት ሲባል እኛ ሀገር ሳቅን ከቧልት ጋር እናያይዘዋለን። ባይዘዌ ጨዋታ የሚችሉ ሰዎች በጣም ክሪቲካል ማይንድ ያላቸው ሪዝኒንጋቸው በጣም ከፍ ያለ ነው። ከቻርሊ ቻፕሊን ጀምሮ ማለት ነው። እና ብዙ ሰው እየደወለልኝ ነበር፣ ምንድነው ሳቅ ምናምን። እንደዛ አይደለም። ባይዘዌ ቧልትን ከሳቅ ሳቅ ውስጥ ጨዋታ ውስጥ ትልቅ እንትን አለ፣ ምክንያት አለ። ብዙ ጊዜ እኛ ቲያትር ስናስተምር ትራጀዲ ለመንፈስ ነው የሚቀርበው እንላለን። ኮሜዲ ግን ለምንድን ነው የሚቀርበው? ለጭንቅላት ነው የሚቀርበው፣ ለማሰብ ነው የሚቀርበው። እና በዛ ምክንያት ነው የሳቅ ምሽት ያልነው። ቅድም እንደሰማችሁት ሞኬ በጣም አንባቢ ነው፣ በጣም ክሪቲካል ሰው ነው፣ ግን ጨዋታ ይችላል። እና እኔ ራሱ ቅድም በጣም ብዙ ነገር እያሰብኩ ነበርና እንደውም ወደፊት ከኛ ጋር ሆነን ሞኬ እንደው አስበውና አንድ ስታንድ አፕ ኮሜዲ ብንሰራ በጣም ትልቅ ሾው የሚሆን ይመስለኛል። ግን አክብረን ስለመጣ እናመሰግናለን። ለሰራኸው ስራ ባለፉት ዓመታት ቅድም ብሏል 20 ዓመት የኢትዮጵያ ኪነ ጥበብ ውስጥ መቆየት በጣም ከባድ ነው። 1 ዓመት መቆየት በጣም እንትን ስለሚሰለች እንኳን 20 ዓመት ማለት ነው። በዚህ ዓመታት ውስጥ ስለፈጠርክልን ስለሰጠህን ነገር በሙሉ የአዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ያመሰግናል። የምናመሰግነው ደግሞ በባዶ ሳይሆን እንግዳችን ስለነበረ 58ኛ ሳምንት እንግዳችን ስለነበረ ብቻ ሳይሆን ወደፊት ደግሞ በጣም ብዙ ስለሚሰራ ስለምናቅ ይህንን ሰርቲፊኬት ኦፍ ሪኮግኒሽን ለመኮንን ለአከ አዲስ አበባ ዩኒቨርሲቲ ባህል ማዕከል እንግዳችን ስለነበረ ሰጥቶታል። እባካችሁ አመስግኑልኝ። ሌላም ሽልማት አለ። በየሳምንቱ ሰርፕራይዝ የሚያደርገው ስለሺ ሳሊያችን ዛሬ አንድ ሰርፕራይዝ አለ። ምን እንደሳለ አላውቅም። ስለሺን ወደ መድረክ ጋብዘዋል። እባክህ ስለሺ መጀመሪያ ያሳያቸው። እንዴት ነው? በአዲስ አበባ ዩኒቨርሲቲ ባህል ማዕከል ስም ደግሞ ስለሺ ይህንን ስጦታ ያበረክትላል። ይህ ስም ላይቭ የተጻለው ባይሰው አመስግኑ ስለሺን በደንብ። በጣም እናመሰግናለን። በጣም እናመሰግናለን። የዛሬ ሳምንት በድምፃዊ ጠብቁን። የሳምንት ሰው ይበለን። ታንኪ እናመሰግናለን። እባካችሁ በክብር ተቀበሉት። ከመቀመጫችሁ ብድግ ብላችሁ አርቲስት መኮንን ለአከ እንግዳችን ስለነበር ስለሰጠህን ጊዜና ጨዋታ ከልብ አድርገን እናመሰግናለን። እናንተም ታዳሚዎቻችን እጅግ አድርገን እናመሰግናለን። ቀጣይ በሌላ መድረክ እንገናኛለን። ከመድረኩ ጋር ብሬያችሁ የቆየሁት መቅደስ ማርያም ዮሐንስ ነበርኩ። ደህና ነሩ።